ልኳን የምታውቅ ሴት ማለት ዝም ብላ ያገኘችውን ቃላት አትሰነዝርም፣ እንደፈለገች አታወራም ማለት ነው። ሁለተኛ ልኳን የምታውቅ ሴት ማለት ማዳመጥ የምታበዛ ማለት ነው። ሶስተኛ ደግሞ ዝም ብላ ሁሉም ቦታ አትሄድም። ደስ የሚላትን ነገር በሙሉ አትበላም። በነገራችን ላይ ደስ የሚላችሁን ነገር በሙሉ የምታገኙ ከሆነ የዛ ነገር ባሪያ ሆናችኋል። ደስ የሚላችሁን ነገር በዚህም በባሌም በወሌም በምንም ብላችሁ የትንፍጭ ዱቄቱን አምጪ አይነት ነገር የምትሄዱ ከሆነና ለፍላጎቶቻችሁ ተገዢ ከሆናችሁ ለዛ ነገር ባሪያ ሆናችኋል። በጣም ከባድ ነው። ከዚህ በሽታ ለመላቀቅ የእውነት ለመላችሁ አንዳንድ ጊዜ ፍላጎቶቻችሁ መገደብ ያስፈልጋል። የምትፈልጉት ነገር ሁሉ ማግኘት የለባችሁ። አትፍቀዱለት ለስሜታችሁ እና ልኳን የምታውቅ ሴት ማለት ሁሉ ነገር ሁሉ አማርሽን ገበያ አታውጧት የሚባለው ተረት የምታከብር ማለት ነው። ማቀባት አጠቃላይ ሌላው እንደ ሶስተኛ ነጥብ እንደ ዋና ማየው ልኳን የምታውቅ ሴት ማለት እንደ አራተኛ ማየው መንፈሳዊ ሆና ሴትነቷን የምታከብር ፈሪሃ እግዚአብሔር ያላት እና የወንድ ልጅ ደካማ ጎን እንደ እንትን ማትቆጥር እንደ መጥፎ ነገር እንደማትቆጥር። ለምሳሌ ወንድ ልጅ ደካማ ጎን አለው። ያን ደካማ ጎን ሴቶች መተው ሲያናግሯት ወይ ነገር ሲሉ ወንድ እኮ አይደለም ተይዞ ነው ወይም ደግሞ ያው እነሱ እኮ እንደዚህ ናቸው እኮ አብዛኞቹ ተመሳሳይ ናቸው እኛ ልንረዳቸው ይገባል ብላ ነገሮችን ፖዚቲቭሊ ለምትረዳው ካልገባቸው ትውት ታርገሽ ይቅርታ ብላ ትተዋለች። አትጋተታቸውም፣ አትጨቃጨቅም። ማመን አለባችሁ አይ አይደለም ምናምን ብላ ክርክር ውስጥ አትገባም። አይ በቃ ተውት ችግር የለውም ማን ብላ ተውት። ልክ በቃ ከገደብ አታልፍም። እንዲህ አይነት ባህሪ ነው ያላት ታውቃላችሁ። ይሄ ደግሞ በጣም አሪፍ የሴት ኳሊቲ ነው። እግዚአብሔር ይሸልማታል እንደዚህ አይነቷን ሴት። ለምን ሴት ልጅ አውርታ ሳይሆን በተግባር የምትኖር ሰው ናት። በተግባር ነው ልኳን የምታሳየው ወይም ደግሞ ማንነቷን የምታሳየው በተግባር ነው።